ሰላም እንዴት ናችሁ? ደህና ናችሁ? ሰላም ነው አለው። እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም? ከኔ ጋር ሁሉ ድንቅ ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር ያው ሰላም እንደሚሆን ተስፋ አደርጋለሁ። ትንሽ ቪዲዮ ከሰራሁ ቆይቻለሁ። አንድ 3 ሳምንት 3 ዊክስ ሆኖኛል እና ያው አንዳንድ ነገሮች አልተመቻቹልኝም ነበረ ከስራ ጋር ቪዲዮ መስራት አልቻልኩኝም። እና ለዛ ትንሽ ጠፋ ያልኩት። ከአሁን በኋላ ግን አልጠፋም፣ እመጣለሁኝ ማለት ነው። ዛሬ ደግሞ አንድ ነገር ላሳያችሁ ነው። ማለት በቤታችሁ ውስጥ እንዴት ፀጉራችሁን ፍሪዝ ማድረግ እንዳለባችሁ፣ እንዴት ውብ ማድረግ እንዳለባችሁ ሴቶችዬ ለእናንተ ላሳያችሁ ነው። እሱም ምንድን ነው ባለፈው ነግሬያችኋለሁ። ባለፈው የሰራሁት ላይ ቪዲዮ የፀጉር ማክስ በሰራሁበት ቪዲዮ ላይ ያው እኔ ሻምፖ አልጠቀምም። የምጠቀመው ኖርማል የገላ ሳሙና፣ በዛ ነው ፀጉር የሚታጠበው። ሻምፖ በጣም ነው የሚያከረችው። ለአንዳንዱ ደግሞ ያው እንግዲህ የሚመቸው አለ። እኔ ሻምፖ አይመቸኝም። ሻምፖ ስጠቀም ፀጉሬ በቃ ክርችፍ ነው የሚለው፣ ይያያዛል ማለት ነው። እና ሻምፖ አልጠቀምም። ሳሙና የምጠቀመው ኖርማል የገላ ሳሙና ነው የምጠቀመው። በዛ ነው ፀጉሬ የሚታጠበው። ግን በዛ ከታጠብኩ በኋላ ኮንዲሽነር እጠቀማለሁ። የምጠቀመው ኮንዲሽነር ብዙ ኮንዲሽነር ሞክሬ እንግዲህ ተመቸኝ። ለኔ ይሄኛው ኮንዲሽነር ነው የምጠቀመው። ይሄኛው ኮንዲሽነር በጣም አሪፍ ነው። ፀጉር ያፍታታል፣ ልስልስ ነው የሚያደርገው። እኔ በጣም ብዙ ኮንዲሽነር ሞክሬያለሁ፣ ግን የተስማማኝ ይሄ ኮንዲሽነር ነው። ይሄኛው ኮንዲሽነር ነው የምጠቀመው እኔ። እና አሁን ፀጉሬን ፍሪዝ ለማድረግ ምን አዘጋጅቻለሁ? እንትን አዘጋጅቻለሁኝ። ያው ይሄኛውን የፀጉር ክሬም ካንቶ ይሄንን አዘጋጅቻለሁ። እንደገና ደግሞ እንዳይደርቅብኝ ውሃ በስፕሬይ አድርጌ ውሃ አዘጋጅቻለሁ። እና እኔ የሚመቸኝ እነዚህ ሁለቱ ቅባቶች ናቸው። ይሄኛውና ይሄ ቅባት ነው የሚመቸኝ ለፀጉሬ ማለት ነው። ሁለቱን ነው የምጠቀመው፣ ወይ ይሄንን ወይ ይሄን፣ ከሁለት አንዱ ነው የምጠቀመው እንጂ ጭቃ ቅባት ሌላ ቅባት ምናምን አይስማማኝም። ፀጉሬን በምታጠብ ሰዓት ያው ባለፈው እንደነገርኳችሁ ራሴ ቤት ውስጥ ራሴ ማስክ ሰርቼ ነው እንትን የምለው የምጠቀመው። ከመታጠቢያ በፊት ደግሞ መቀባቸው ቅባቶች አሉ። እነሱን በቪዲዮ አሳያችኋለሁ። አሁን ኦልሬዲ ጨርሻለሁኝ እና ስለማዘጋጅ እንዴት እንደማዘጋጅ አሳያችኋለሁ። እና አሁን ወዶቼ ምን እናደርጋለን? እኔ ፀጉሬን ታጥቤዋለሁ። ታጥቤው እርጥብ ነው ማለት ነው። አሁን የታጠብኩት መታጠብ አይጠበቅብኝም ማለት ነው ስለታጠብኩት። ከዛ መክፈያ የለኝም እንግዲህ እስክሪብቶ እንጠቀመው። እንደዚህ እንከፍለዋለን። እንደዚህ እንከፍለውና እንደዚህ እናደርጋለን። ትንሽ ውሃ እጄ ላይ የሚረጨው ነው። እንደዚህ እያደረኩ አፍታታለሁ። ከዛ ያው እንደነገርኳችሁ ትንሽ ነው ማድረገው። ለምን ፍሪዝ ሲሆን ድርቅ እንዳይል፣ ለዛ ነው እንደዚህ ታደርጋላችሁ። ከዛ እንደዚህ ይታያችሁ። አያችሁት እንዴት እንደሚሆን? አያችሁታ?
እተወዋለሁ ማለት ነው። እንደዛ እንደዚህ አንድ ባንድ እንደዚህ ቀስ እያላችሁ ማፍታታት። ከዛ ደግሞ ወደሚቀጥለው እንሄዳለን ማለት ነው። ትንሽ ቅባት አድርግበታለሁ። ቅባት በነገራችን ላይ በጣም ነው ፀጉሬ ይስማማል። ውሃ ብዙም እየተጠቀምኩ አይደለም፣ ፀጉሬ እርጥብ ነው። አሁን ታጥቤ ወጣሁት። ጫፍ ላይ እንትን እንዲደለን እንጠቀለን እንቀባዋለን። እዛ እንደዚህ ከስር እናስገባና አያችሁት እንዴት እንደሚያምር። ያው በደንብ እንዲታያችሁ ፍሪዙ በጣም ነው የሚያምረው። ያው መስታወት እየተጠቀምኩ አይደለም፣ በስልኩ ካሜራ ነው እየተጠቀምኩ ያለው። ከዚህ ተጀመሩትና እንደዚህ አስቹት እንድትፍሪዝ እንደሚሆን ሁሉንም ሰርቼ እንደዚህ ጨርሼው መጥቼ ድጋሜ አሳያችኋለሁ ማለት ነው። ይሄው እንግዲህ ሁለቱንም ሰርቼው ጨርሼው ነው የመጣሁት። እዩትማ ከርዶ እንዴት እንደሚያምር እዩት። ሞር ደግሞ ሲደርቅ በጣም ነው የሚያምረው። እዩትማ ከርዶ እዩት። ሲደርቅ ሁለት ይልና ስለሚነፋው እንዳለ ብዛት ይኖረዋልና በጣም ነው የሚያምረው። እንግዲህ እንደዚህ በቀላሉ ውስጥ ቤት ውስጥ ሰርታችሁ ራሳችሁን ውብ ማድረግ ትችላላችሁ። ለዛሬ እንግዲህ ያው የነበረኝ ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ የኮሜንት መስጫ ሳጥኑ ላይ ከስር ኮሜንታችሁን ጻፉልኝ። ሌላ ደግሞ እንዳሳያችሁ የምትፈልጉት ነገር ካለ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ለዛሬ የነበረኝ ቪዲዮ እንግዲህ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ደህና ሁኑልኝ። እወዳችኋለሁ። ባይ ባይ።